ቀጠለ። አሎ ቱፒሱ በ1500 ብር ገባ። ጉድ እኮ ነው። አረ ጨብጭቡ ገባ። ቱፒሱ በቬል ሱሪው ገባ። ጉድ እኮ ነው። እናንተ ችግራችሁ መጀመሪያ ሲፖስት ታምኑም ጥርጣሬያችሁ ይበዛል። እቃው ግን ለም ቀነሰ እያላችሁ እቃው ያልቃል። በነገራችን ላይ ብዙ እቃዎችን ቀንሽ የሰራዋቸውን እቃዎች እንደዚህ ሪፖርት እያደረጉ እያስወረዱ ጋይዝ ፕሊስ ኮፒ ሊንክ አድርጉ በሚችሉት ፕሊስ ቪዲዮዎች እየወረዱብኝ። ግን አንድ ነገር ልንገራችሁ ሪፖርት ለምታደርጉ ሰዎች ማለት እኔ ይብስብኛል እንጂ ሪፖርት ያደረጋችሁ ብዬ ዋጋን ከፍ አድርጌ አልሸጥም። ደግሜ ያስጠንቅቄ ልንገራችሁ ይብስብኛል። ያው ሶሻል ሚዲያ አሁን ላይ ኖርማል ቲክቶክ ቢዘጋ ቲክቶክ ይከፈታል። ለዛውም እንደምታቁኝ ሺ አካውንት ደግሜ ያስጠንቅቄ ልንገራችሁ እንዲህ የምታደርጉ ሰዎች እንዳትበሉ ይብስብኛል። አደርጋችኋለሁ። ምንም አደረጋችሁ ከድርጊቴ አልመለስም። ዋጋውን ቀንሼ ከመሸጥ አልቆጠብም። ስግብግብ አይደለም። ፈጣሪን አመስግኜ 200 ብር አግኝቼ አመስግኜ ምገባስ። ምክንያቱም ዛሬ 200 ብር ያገኘውበት ሰው ነገ ተመልሶ እንዲገዛኝ አደርጋለሁ። መሮት በብር ተማረው ደሞዙን እየጠበቀ ላልበላው ስግብግቦኝ ተስገብግቤ ሰዎች ላይ ጫና ፈጥሬ አሁንም አልሰራም። እደግምላችኋለሁ። እናንተ ሪፖርታችሁን አታቁም፣ እኔም ደግሞ መስራቴን አላቆም። ፋሚሊዎቼም ደግሞ ኮፒ ሊንኩን ማድረጋቸውን አያቆም። እኔም ደግሞ ልንገራችሁ ሺ አካውንት አለኝ። በሺውም እየገባው እፖስታለሁ። ይግረማችሁ።